በሰሞኑ አንድ መነጋገሪያ የሆነ ነገር አለ ኦልሞስት ይሄን 2 ሳምንት አካባቢና ያም ጉዳይ ምንድነው ሚኬል አርቴታ የአርኤኤፍ ወይም ደግሞ ሮያል ኤር ፎርስ ፓይለቶችን ማነጋገር እንደሚፈልግ ከነሱም ደግሞ ልምድ መቅሰም እንደሚፈልግ የተናገረበት አጋጣሚ አለና ያ ጉዳይ ላይ በአንድ ፕሮግራም ላይ ነበር ያን ነገር ተናግሮ የነበረው። ያኛውም እንግዲህ የተለጠጠ ምንድነው ጥቅሙ እየተባለ ብዙ መነጋገሪያ እየሆነ ያለ ርዕስ አለ። በዚህ ፕሮግራም ይዘንላችሁ የመጣ ነው። ለምንድነው አርቴታ የሮያል ኤር ፎርስ ወይም ደግሞ የኤር ፎርስ ፓይለቶችን ማነጋገር ይፈልገው መማርስ የሚፈልገው ከነሱ ምንድነው የሚለውን ነገር በስፋት እንግዲህ እናወራለን። ሰላም እንዴት ናችሁ? ስለ አርሰናል የተመለከተ እንግዲህ ሰፋ ያለ ትንተና ይዘንላችሁ መተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ሰዎች ጋር እንዲደርስ እንድታደርጉ ተጋብዛችኋል። እንግዲህ በዛሬው ፕሮግራም እንግዲህ መግቢያ ላይ እንደተናገርኩት አርሰናልን የተመለከተ በተለይም ደግሞ ሚኬል አርቴታን ሊደርሺፕ እና ነገሮችን ይዞ ለመሄድ እየሞከረ ያለበትን መንገድ ለመመርመር እንሞክራለን። ከነዛም መካከል እንግዲህ በጣም በስፋት እየተወራ የሚገኘው የሮያል ኤር ፎርስ ፓይለቶች ወይም ደግሞ የኤር ፎርስ ፓይለቶችን የእንግሊዝ የብሪቴን ማለት ነውና ስለነሱ ማወቅ የሚፈልገው ነገር ከነሱ መማር የሚፈልገው ነገር እንዳለ የተናገረበት አጋጣሚ አለና ስለሱ ጉዳይ እንግዲህ በመነጋገርበት ሰዓት ላይ ሚኬል አርቴታ ለምንድነው የፈለጋቸው እነዚህ ሰዎች የሚማሩት ነገር ምንድነው የሚለውን ነገር በደንብ ማሰብ ወይም ደግሞ የወጡ መረጃዎች አሉ። ለምሳሌ የሮያል ኤር ፎርስ ፓይለቶች ምንድነው የሚሰሩት ስራ ወይ ደግሞ ምንድነው ከነሱ ሊገኝ የሚችለው ነገር የሚለውን ነገር ለማወቅ እንሞክራለን። መጀመሪያ ለምንድነው ይሄን ነገር የፈለገው የሚለውን ነገር ከተመለከተ ሁላችንም እንደምናውቀው ሚኬል አርቴታ በቃ ናው ኦር ኔቨር ሲቹዌሽን ላይ ነው ያለው አይደለ? በእርግጥ አይደለም እንደዚህ አይነት ሲቹዌሽን ላይ ሆኖ ቀርቶ ከዚህ በፊትም ያን ያህል ይሄ ናው ኦር ኔቨር የሚባልበት ጊዜ ላይ ባልነበረበት ሰዓት ላይ ራሱ የተለያዩ ነገሮችን ሲሞክር የነበረበት አጋጣሚ አለ። ምናልባት እንደምታስታውሱት ከዚህ በፊት ዊን የሚባል ውሻ ወደ ልምምድ ሜዳ እንዲመጣ ያደርግ ነበርና ብዙ ሲነገር ነበር ስለዛ ጉዳይ አይደለ? ምክንያቱም ምንድነው ስሙ ዊን የተባለበት የራሱ የሆነ ሪዝን አለው። ምክንያቱም እንደሚታወቀው ከማሸነፍ ጋር የሚያያዝ ነው። ትሬኒንግ ላይ የዊኒንግ ስፒሪት ወይ ደግሞ ይሄ የማሸነፍ ተነሳሽነትን የአሸናፊነት መንፈስን ክሬት ለማድረግ ታስቦ የተዘጋጀ ነገር ነውና ዊን የሚባለው ውሻ ከለማዳ ውሻ ነው። ከሁሉም ተጫዋቾች ጋር ሁሉም ተጫዋቾች ፔት ያደርጉታል ምናምን ከነሱ ጋር አብሮ ጊዜ ያሳልፋል። ሲታይ ያ ነገር ያ ምልክት እንዲመጣ ይሄ የማሸነፍ የሚባለው ነገር ማለት ስለ ዋንጫ አይደለም የተወራው። ዋንጫ ስለማሸነፍ አይደለም ኦር ሌላ ነገር አይደለም፣ ግን ስለማሸነፍ። ምክንያቱም እያንዳንዱ ጨዋታ ቡድን እያሸነፈ በመጣ ቁጥር ወደ ዋንጫ እየቀረበ ነው እንጂ እየራቀ አይመጣም። ስለዚህ በየጨዋታው ትሬኒንግ ሜዳ ላይ ደግሞ ዊን የሚባል ነገር ወይ ደግሞ ስለማሸነፍ ብቻ እንዲወራ ምናምን ነገር ለራሱ የሆነ ይሄ ሳይኮሎጂካል ኢምፓክት አለው። ምክንያቱም የሚኬል አርቴታ ቡድን ብዙ ጊዜ የሚወቀሰው ይሄ የሳይኮሎጂካል ችግር አለባቸው ወይ ደግሞ ይሄ ልክ ደርሶ ይሄ ያለ ማሸነፍ ወይ ደግሞ ነጥብ መጣል በሌለባቸው ሰዓት ላይ ነጥብ መጣል በሚጀምሩበት ሰዓት ላይ ቀጥታ የሚወቀሰው የማይንድ ሴታቸው ጉዳይ ነው። ሳይኮሎጂካል ኢምፓክቶች ናቸው ፊት ለፊት የሚመጡትና ስለነሱ ነገሮች የሚወራው ልክ በቃ ማሸነፍ ባለበት ሰዓት ላይ ማሸነፍ ሳይችል ሲቀር አይደለ? ቡድኑ አቅም ሳያንሰው የማሸነፍ ብቃት ሳያንሰው ግን ልክ ከማንቸስተር ሲቲ ጋር በነበረው ጨዋታ ላይ ከማንቸስተር ሲቲ ጋር በሚጋጠምበት ሰዓት ላይ የሚፍረከረክ ቡድን ነበር። በእርግጥ ያለፉትን ተከታታይ ጨዋታዎች ከተመለከታችሁ አርሰናል አልተሸነፈም። በደንብ ዶሚኔት እያደረገ ያለበትን መንገድ ነው እየተመለከተ ነው የምንገኘው። ከዛ በፊት ግን ይሄ ነገር አልነበረም። ኢቨን ወደ መጨረሻ አካባቢ ላይ በሚደርስበት ሰዓት ላይ አርሰናል በነ ዌስት ሃም ሙሉ ነጥብ ሲጥል ተመልክተነው ነበር አይደለ? ስለዚህ ይሄ ነገር የሚያያዘው በአስቶን ቪላ ደርሶ መልስ 2 ጊዜ የተሸነፈበትን አጋጣሚ እናስታውሳለን። ብዙ ነገሮች ይነሳሉ። ብቻ ግን ሳይኮሎጂካል ኢምፓክት አላቸው ተብሎ ነው የሚታሰበው። ሶ ይሄን ነገር ለማጽዳት ይሄን ነገር ለማስተካከል እንደዚህ አይነት እንደ ዊን አይነት ውሻዎች ይሄ ሲምቦል ናቸው። በቃ ይሄ ነገሮች ሲምቦሊክ ናቸው አይደል? ውሻውን ሲያዩ እኮ ውሻው ማለት ማሸነፍ አይደለም፣ ግን ውሻውን ሲያዩት በቃ የሆነ ሲምቦሊክ ነገር አለ። እንደዛ አይነት ነገር እንዲመጣ የሆነ ሱፐርስቲሺየስ የሆኑ ነገሮች እንዲኖሩ ታስቦ ነው። ምክንያቱም ተጫዋቾች ለመልካም እድል ብለው የሚያደርጓቸው ነገሮች አሉ አይደል? አምናት ሴይንግ ይሄ የዳርክ የሚባሉትን ነገሮች እያልኩኝ አይደለም። የሚታወቀው አለ አይደል? እንደሱ አይነት ነገር ሳይሆን ይሄ በቃ ሱፐርስቲሽን ነው የሚባለው በተለምዶ፣ ግን ምንም ሃርም የሚያደርግ ነገር የለውም ወይ ያን ሰውዬም ሃርም የሚያደርግ ነገር የለውም ወይ እንደሱ አይነት ነገር የለውም። ለምሳሌ አንዳንድ ተጫዋቾች ወደ ሜዳ በሚገቡበት ሰዓት ላይ መጀመሪያ ቀኝ እግራቸውን ማስቀደም ይፈልጋሉ። ልክ ሜዳውን በሚነኩ ሰዓት ላይ ቀኝ እግራቸው መጀመሪያ ሜዳውን እንዲነካ ይፈልጋሉ። ወይ ደግሞ ግራ እግራቸው እንዲነካ የሚፈልጉበት አጋጣሚ ነበር። ታስታውሱ እንደሆነ ደግሞ ፈረንሳይ የዓለም ሻምፒዮን በሆነችበት ጊዜ ላይ አሁን በነ ፖግባ ጊዜ ሳይሆን በነ ሎረን ብላ ጊዜ ሎረን ብላ የፋቢያን ባርቴዝን መላጣ ይስም ነበር።
ለመልካም እድል በሚል ጉዳይ ላይ ማለት ነው። ጺም ማሳደግ፣ ጸጉር ማሳደግ፣ መቀባት፣ የሆነ ቀለም፣ የተለያዩ ነገሮች አሉ። እነዚህ ነገሮች ምንድናቸው? ተጫዋች ወይ ደግሞ አንድ ቡድን ስለማሸነፍ ብቻ እንዲያስብ የሚያደርጉ ነገር ናቸው። ይሄ ብቻ አይደለም። ከሊቨርፑል ጨዋታ በፊት በአንድ ወቅት ከአንፊልድ ጨዋታ በፊት ማለት ነው ዩ ዊል ኔቨር ዎክ አሎን የሚለውን የአንፊልድ የሚታወቀው አንፊልድን የሚያንቀጠቅጠውን ህብረ ዝማሬ በትልልቅ ስፒከሮች በልምምድ ሜዳ ላይ እንዲከፈቱ ያደርግ ነበር። ይሄ ምንድነው? በዛ ፕሬዠር ውስጥ እንዲጫወቱ ወይ ደግሞ ያንን ፕሬዠር ቀድሞ ከተለማመዱት በኋላ አይከብዳቸውም አይደለ? እንዲሁም በዚህ በኤርፎርስ ጉዳይ ላይ ሳነብ ያገኘሁት ነገር ምንድነው? ብዙ ጊዜ ደጋግመው የሚሉት ነገር ምንድነው? ትሬን ሃርድ ፋይት ኢዚ የሚሉት ነገር አለ። ሚኬል አርቴታም ልክ በአንፊልዱ ጨዋታ ላይ ከመሄዱ በፊት ወይ ደግሞ ቡድኑ በአንፊልድ ከመጫወታቸው በፊት ቀደም ብለው በሜዳቸው የሚለማመዱበት አጋጣሚ አለ። ልክ ይሄንን ፕሬዠር ይሄንን ያለ አይደለ አንፊልድ ላይ ያለ ነው የሚል ስሜትን ቀድሞ የሚለማመዱት ከሆነ በኋላ ላይ አንፊልድ ላይ ሲሄዱ የሆነ ፋሚሊያር ነገር ነው። ልክ አይምሮአችን ሪኮል ያደርገዋል ነገር ማለት ነው። ልክ እንዴት ነው አንድ የሚባል አባባል አለ አይደለ? ማስቲካ እየታኘከ በሚነበብበት ሰዓት ላይ ተመሳሳይ ፍሌቨር ያለው ማስቲካ በፈተና ወቅት መጠቀም አይምሮአችን ሪኮል እንዲያደርግ ያደርገዋል፣ ያ ነገር እንዲያስታውስ ያደርገዋል። እና ከዛ አንጻር የዩ ዊል ኔቨር ዎክ አሎን የሚለውን ራሱ ህብረ ዝማሬ ሲዘመር ነበርና ይህን ስትመለከቱ ይሄ ማለት ሚኬል አርቴታ ጫና ውስጥ የገባበት ጊዜ አልነበረም። ገና ትረስት ዘ ፕሮሰስ እያለ ደጋፊውም ፕሮሰሱን ትረስት እያደረገ የነበረበት ሰዓት ላይ ነበር እንጂ አሁን ያለበት ጉዳይ ላይ አይደለም። አሁን ላይ ራሱ ሚኬል አርቴታም ትረስት ዘ ፕሮሰስ እኮ አላለም አይደል? በዚህ ዓመት እኮ ከሰማችሁት ትረስት ዘ ፕሮሰስ የሚባልበት ጊዜ አልፏል ኦልሬዲ። በቃ አሁን ላይ ውጤት ነው የሚፈልገው። ደጋፊውም ይህን ነገር ነው ሼር የሚያደርገው። ውጤትና ውጤት ብቻ ነው የሚፈልገው እንጂ ትረስት ዘ ፕሮሰስ ዓመታት አልፎታል። ያኔ እንኳን ሳይቀር ለማሸነፍ እንደዚህ አይነት ርቀቶችን የሚሄድ አሰልጣኝ ነው። አሁን ታዲያ ናው ኦር ኔቨር የሚባልበት ጊዜ ላይ ታዲያ እንደዚህ አይነት ነገሮችን መጠቀሙ ከእግር ኳሱ ዓለምም ወጥቶ የሮያል ኤርፎርስ ወይ ደግሞ ይሄ ጄቶች አሉ አይደለ ትርኢት የሚያሳዩት ምናምን እነሱ ጋር ሄዶ የሆነ መፍትሄ ለመፈለግ መሞከሩ ብዙም የሚያስገርም ነገር ላይሆን ይችላል። ለምንድነው የፈለጋቸው ወይ ደግሞ ምንድነው ከዛ የሚያገኘው? ላይክ ታክቲካል ጉዳዮች ናቸው። ምክንያቱም ሜዳ ላይ የሚደረግ ነገር አይደለም። ምንድነው ከእግር ኳስ ጋር የሚያገናኘው ነገር ስንል ከእግር ኳስ ጋር የሚያገናኘውም የሚያለያየውም ነገር አለ። ኦፍኮርስ የሚያለያየው አንድ በዚህ ፕሮግራም ላይ የምጠቅሳት አንድ ማንዲ ሂክሰን የተባለች በጣም ልምድ ያላት ፓይለት አለች እና ልዩነቱን ክሊር አድርጋ አስቀምጠዋለች። በእግር ኳስ ልክ የሆነ ስህተት ከተሰራ ሰው አይሞትም፣ ግን በዚህ ጉዳይ ላይ ግን አየር ላይ ነው ያሉት። ስለዚህ ያው ሰው ሊሞት የሚችልበት አጋጣሚ ነው ያለው። ልዩነት አለው ይሄኛው። አንድነቱ ግን ምንድነው? ሁለቱም አንደር ፕሬዠር ሆኖ ፐርፎርም ማድረጋቸው በተለያየ ሪዝን ሊሆን ይችላል። አንደር ፕሬዠር ናቸው። ይሄ ነገር የሚያደርጋቸው ነገር አለ። ስለዚህ ሚኬል አርቴታ ከነዚህ ሰዎች ፈንቅሎ ወይ ደግሞ ፈልቅቆ ማውጣት የፈለገው የኮሚኒኬሽን ስኪላቸው። ይሄ ሊቭ ቤተር ሊድ ቤተር የሚባል አንድ እንትን ነገር አለ። እንደ ፓናል ዲስከሽንን የያዘ ወርክሾፕ ነገርን የያዘ ብቻ ይሄ በሊደርሺፑ ላይ የተሻለ ነገር በተለያየ የሙያ ዘርፍ ላይ አንድ ኬር የሚባል እንዲሁም የጎልደን ስቴት ዋሪየርስ አሰልጣኝ ይመስለኛል ጓደኛው ነው፣ የቅርብ ጓደኛው እንደሆነ አውቃለሁና ከሱ ጋር አንድ ላይ ሆኖ ነበር። አንድ መድረክ ላይ ተቀምጦ ነበረ እንደዚህ አድቫይስ ይሰጡ የነበሩ ላይ ሰዎች አሉ። ጥያቄ ይጠይቃሉ ስለ ሊደርሺፕ ምናምን ነገሮች ናቸው የሚነሳው ነገር ማለት ነው። ስለ ሊደርሺፕ ሚኬል አርቴታም ያለውን ልምድ በሚያካፍልበት ሰዓት ላይ ኬርም በሚያካፍሉበት ሰዓት ላይ የተጠየቀ ጥያቄ ነበር። ያ ምንድነው? ኮሚኒኬሽን ላይ ላይክ ሊደርሺፕ ላይ የኮሚኒኬሽን ወሳኝነት ምን ያህል ነው የሚል ነበርና ለዚህ መልስ በሚሰጥበት ሰዓት ላይ ነበር ሚኬል አርቴታ እንደዚህ ብሎ የተናገረው ማለት ነው። ያለውም ነገር ምንድነው? የሮያል ኤርፎርስ ፓይለቶች በጣም ያስደንቁኛል ወይንም ደግሞ ኮሚኒኬሽናቸው፣ ምክንያቱም በጣም የህይወትና በሞት መካከል ሆኖ ነው የሚገኙትና 20 ፍሬሶችን ምናምን ነገር ተጠቅሞ ወይ 20 ወርድ ወይ 20 ፍሬስ ለመጠቀም በቃ ጊዜ የላቸውም። ምክንያቱም አርጀንሲ ላይ ነው ያሉት። የሞት ሽረት ጉዳይ ነው እንበልና በጦርነት ላይ ተሳትፎ ሊሆን ይችላል። በጣም አርጀንት ነው። ያ ብቻ አይደለም፣ ኢቭን ትሪት ለማሳየትም እኮ ሊሆን ይችላል። ትሪት ለማሳየት እንኳን አየር ላይ ነው ትሪት የሚያሳዩት። የተወሰነ ነገር ስህተት ከተፈጠረ ብዙ ነገር ይበላሻል። ስለዚህ እነዚህ ሰዎች 20 ፍሬስ እና 20 ወርድ ሊጠቀሙ አይችሉም። ምንድን ነው የሚጠቀሙት? ላይክ ስፔሲፊክ የሆኑ ቅልብጭ ያሉ ነገሮች አሉና የምፈልገው አለ እነዚህ ፓይለቶች መጥተው ልምምድ ሜዳ ላይ መጥተው 2 ቀን 3 ቀን ከኛ ጋር ውለው አድረው ከዛ በኋላ መጥተው በሶስተኛው ቀን ላይ መጥተው ኦር 3ቱ ቀን ካለቀ በኋላ ማታ ላይ መጥተው አናላይዝ አድርገውን በዚህ ላይ ኮሚኒኬሽናችሁ በጣም ደካማ ነው። በቃል የተናገረው ምንድነው? ቦልድ ሆኖ እንዲነግሩት ነው የምፈልገው። በዚህ ምክንያት ይሄ የኮሚኒኬሽን ስኪላችሁ በጣም ደካማ ነው።
ስለዚህ ይሄን አስተካክሉት ምናምንና እኛ የምናስተካክለው ከዚህ አንፃር ነው ብሎ አድቫይዝ እንዲያደርጉን እንፈልጋለን ብሎ ተናግሯል። ስለዚህ በአጠቃላይ ሚኬል አርቴታ ወደ ሮያል ኤር ፎርስ ፓይለቶች የሄደበት ዋነኛው ሪዝን ምንድነው? የኮሚኒኬሽን ስኪልን ለማወቅ። ምክንያቱም ሜዳ ውስጥ ተጫዋቾች በሚጫወቱበት ሰዓት ላይ ረጃጅም ነገሮችን ከሚያወሩ ምልክት ይሰጣጣሉ፣ አጫጭር ወሬዎችን ያወራሉ። አስተውላችሁት ከሆነ ለምሳሌ ኮርና በሚመታበት ሰዓት ላይ ልክ ኮርና የሚመታው ሰው ልክ ኮርናውን ሊመታ ሊንደረደር ሲል የሚሰጣቸው ምልክት አለ። ያ ምልክት ሲያዩ ተጫዋቾች የሚወስዷቸው አክሽኖች አሉ። ልክ እንደዚህ ሁሉ አጠር ያሉ የሚግባቡበት ነገር ከሌለ እንዳለው የሮያል ኤር ፎርስ ፓይለቶች አርጀንሲ ላይ ነው ያሉት። ስለዚህ ጊዜ የላቸውም 20 ፍሬስ ለመጠቀም። ተጫዋችም አርጀንት ላይ ነው ያለው 20 ፍሬስ የለው። ምክንያቱም ኦልሞስት በጣም በሰከንዶች ትንሽ ሰከንዶችን ሲዘገይ ነው አንድ ተጫዋች ኳስ የሚቀማው አይደለ? ፍሎሪያን ቪርትዝ እኮ በጣም እየከበደው እኮ ያለው በጣም በቃ ሽርፍራፊ ሰከንዶችን ከኳስ ጋር ስለሚቆይ እኮ ፍጥነቱ እየከበደው ነው እየተባለ የነበረው። ከዚህ በፊት ቲሞ ቨርነርም እናስታውሳለን። ብዙዎቹ ብቻ እንደዚህ አይነት ነገር አለ። ያን ኮሚኒኬሽን ለማግኘት በሚል ነው። በእርግጥ ሚኬል አርቴታ ከሌላ ስፖርት ወደ እነዚህ ሰዎች ወደ ይሄ ኤርፎርስ ፓይለቶች ጋር ልምድ ለመቅሰም የሄደው የመጀመሪያው አሰልጣኝ ነው ወይ የሚል ጥያቄ ከተነሳ የመጀመሪያው አሰልጣኝ አይደለም። የእንግሊዝ ብሔራዊ ቡድን የቀድሞ አሰልጣኝ የነበረው ጋሬት ሳውዝጌት በ2017 ድብቅ ቪዚት አድርጎ ነበር። ወዴት? ወደ እነዚህ ኤርፎርስ ይሄ ሬዳሮ ነው የሚባለው ቲማቸው ሬዳሮ ነው የሚባለው የብሪቲሾቹ ማለት ነውና ወደ እነሱ ጋር ሴክሬት የሆነ ቪዚት አድርጎ ነበር። በዋናነት እሱ ፈልጎ የነበረው ምንድነው? አንድነታቸውን፣ ኮሚኒኬሽን ስኪላቸውን፣ ቲም ስፒሪቱን ለማምጣት ነበር። ታስታውሱ እንደሆነ በእንግሊዝ ብሔራዊ ቡድን የተጫዋች እጥረት አልነበረም። አክቹሊ አሁንም የለም፣ በፊትም አልነበረም። በፊት ማለት ስላችሁ በጣም ብዙ አመት እነ ሮኒ የነበሩበት ሊሆን ይችላል፣ እነ ሮኒ እና ጄራርድ ያሉበት ጊዜ ሊሆን ይችላል። አሁን ላይ እነ ጁድ ቤሊንግሃም ዘመን ላይም ሊሆን ይችላል፣ እነ ቡካዮ ሳካ ዘመን ላይ ሊሆን ይችላል። ስቲል የተጫዋች ጥራት ችግር የለም፣ ግን የአንድነት የተግባቦት የኮሚኒኬሽን ችግር ግን እንዳለ ስለተረዳ ነበረ ጋሬት ሳውዝጌትም በ2017 ቲሙን ይዞ ሴክሬት ቪዚት አድርጎ የነበረው ወደዛ ማለት ነው። እሱ ብቻ አይደለም ደግሞ ከእግር ኳስም ደግሞ ውጪ የቀድሞ የራግቢ አሰልጣኝ የነበረውና በ2000 እንዲሁም ሻምፒዮን እስከመሆን ድረስ የደረሰው ክሊቭ ውድዋርድ የተባለ የቀድሞ የእንግሊዝ ብሔራዊ ቡድን የራግቢ አሰልጣኝ የነበረውም ሰው እንደዚሁ ወደዛ ኦፊሰሮች ጋር ሊያናገራቸው ሄዶ እንደነበረ ከነሱ ልምድ ለመቅሰም ጥረት አድርጎ የነበረበት ሲቹዌሽን እንዳለ ተነግሯል። ሚኬል አርቴታ የመጀመሪያው አይደለም። ኦፍ ኮርስ የመጨረሻው ሳይሆን እንዴት ነው ቅርብ ጊዜ እንደዚህ ሲያደርግ የተሰማው እሱ ነው። እንዳልኳችሁ 2000 ላይ ነበረ ጉብኝቱ፣ ከዛ 2017 ነበረ። አሁን ኦልሞስት ከ8 ዓመት በኋላ ሌላ ቪዚት፣ ምናልባት ሴክሬት ቪዚት ሆኖ ከዛ በኋላ አንዳንድ ነገሮች ሊባሉ እንደሚችሉ ይታወቃል። ግን በቅርቡ ግን እንደዛ ሊያደርግ ያሰበው ግን ሚኬል አርቴታ ነበርና ከዛ ውጪ ግን ሳውዝጌትም እንደዚሁ ደግሞ ክሊቭ ውድዋርድ የተባለው እንደዚሁ ቀደም ብለው ይሄንን ቪዚት አድርገው የነበሩ ሰዎች ናቸውና ሚኬል አርቴታ የመጀመሪያው አይደለም። ግን በተለየ መልኩ ግን ሊጠቀም ያሰበ ሌላኛው አሰልጣኝ ነው። ምናልባት ሁለት ዋና የሚባሉ ሰዎች ከ10 ዓመት በላይ ልምድ ያላቸው ፓይለቶች የዚህ የሮያል ኤር ፎርስ ወይንም ደግሞ ሬዳሮ ነው የሚባሉትና የዛ ፓይለቶች የሆኑ ሰዎችን አትሌቲክ አነጋግሯቸው ምንድነው የሚባለው ነገር የሚለውን ነገር ሲናገሩ አንዳንድ ሪፖርቶችን እየተመለከትኩ ነበርና መጀመሪያ ከጀስትን ሂውስ በምንጀምርበት ሰዓት ላይ ጀስትን ሂውስ ማለት 12 ዓመት የፋይተር ፓይለት ልምድ ያለው ያ ማለት 12 ዓመት የፋይተር ፓይለት ይሄ ኤር ፎርሱ አላ የዛ ፓይለት በመሆን ነው 12 ዓመት ልምድ ያለው እንጂ ከዛ በፊት ልምድ ያለው ሰው ነው፣ ልምድ ያለው ፓይለት ነው። 12 ዓመት የቆየው ታዲያ በዚህ ኤር ፎርስ ውስጥ ከ1990 እስከ 2002 ነበር። በዚህ ሰዓት ከ2000 እስከ 2002 ባለው 2 ዓመታት ታዲያ የዚህ የሬዳሮ አባል ነበረ፣ ኤክሲኪዩቲቭ ኦፊሰርም ነበር። ስለዚህ ልምዱ ቀላል አይደለም። በሱ ጊዜ በሰዓቱ 9 ፓይለቶች ነበር የነበሩት። ከ9ኙ ፓይለቶች አንዱ ፓይለት ነው እሱ። አጠቃላይ 9 ፓይለቶች ናቸው የነበሩት። እንደዚህ በቃ ይሄ ኤክስፐርታይዝ አድርገዋል። በቃ እነዚህ ኤክስፐርቲስ ናቸው የሚባሉት 9 ናቸው። ከ9ኙ አንዱ የነበረ ነው። ወደዚህ ሬዳሮ ወይ ደግሞ ወደዚህ ፓይለት ለመሆን ምን ያስፈልጋል? ልምድ ያስፈልጋል። ልምዱ ምንድነው የሚያስፈልገው? በትንሹ ሚኒመም ሪኳየርመንት የሚባለው 1500 አወር የፍላይት ኤክስፔሪየንስ ያስፈልጋል። ስለዚህ ወደዚህ ፓይለት ለመሆን 1500 አወር ፍላይት ኤክስፔሪየንስ ያለው ሰው ነው ከዛ በኋላ ወደዚህ ሬዳሮ የሚገባውና ከ9ኙ እንደ አንዱ ለመሆን የሚችለው ከዚህ አንጻር ነው። ይሄ ሰው ጀስትን ሂውስ ሁለት ወሳኝ የሚባሉ ነገሮችን ተናግሯል። በዚህ በተግባቦት ላይ ሁለት ወሳኝ ነገሮችን ተናግሯል፣ ስልጠና በሚሰጥበት ሰዓት ላይ ማለት ነው። እነዛ ምንድናቸው? ላንጉዌጅ እና
ፕሮሰስ የሚባሉ ነገሮች ናቸው። ከላንጉጁ በምንጀምርበት ሰዓት ላይ ላንጉጅ የሚባለው ስፔሲፊክ የሆኑ ወርዶች ናቸው መሆን ያለባቸው። በቃ ፕሮናውንስ ሲደረጉና ያ ሰው ሊረዳቸው ሲፈልግ በጣም ፕሪሳይስ በሆነ ወይ ደግሞ በጣም ግልጽ በሆነ መንገድ መሆን አለበት። አለዛ ይሄ የሚያሻሙ አይነት ቃላቶች አሉ አይደል? ለምሳሌ በእንግሊዝኛ ለምሳሌ በቢርና በቢር መካከል አሁን ለምሳሌ ቢር ይባላል አይደል? እነዚህ ነገሮች ለምሳሌ የሆነ የሚያምታታ ነገር አለ። አሁን ለምሳሌ ከአክሰንት አንፃር ልትረዱ የምትችሏቸው ነገሮች ይኖራሉ። ግን በእነዚህ አይነት ሲቹዌሽን ላይ በሚኮንበት ሰዓት ላይ ግን አይምሮአችን አውቶፊል የሚያደርግበት ጊዜ አለ። ቢርና ቢር በምንልበት ሰዓት ላይ ለመለየት ሊከብድ ይችላል። ስለዚህ ይሄ ወርድ በፍጹም እዛ መግባት አይችልም ማለት ነው። ለምን? አምቢጊየስ ነው፣ የሆነ የሚያወናብር ነገር አለው። በሁለቱም አይነት መልኩ ሊረዳው ይችላል አይደል? ለምሳሌ በአማርኛ ልክ ዋናና ዋና እንደሚባለው ምናምን በቃ ይሄ አምቢጊየስ የሚባሉ ወርዶች አሉ አይደል? እነሱን ነገሮች በምትመለከቱበት ሰዓት ላይ እነዚህ መሆን አይችሉም። ስለዚህ ከመግባባት ከኮሚኒኬሽን ስኪሎች መካከል አንደኛው ላንጉጅ ነው። ላንጉጅ ላይ ታዲያ ስፔሲፊክ የሆኑ ወርዶች የተመጠኑ በደንብ ጥናት የተደረገባቸውና የማያሻሙ ወርዶች መሆን አለባቸው። አለዛ ሁለት አይነት ሚኒንግ ያላቸው፣ ሁለት አይነት ትርጉም የሚሰጡ፣ ሁለት አይነት ቫይብ የሚሰጡ ኢቨን አንዳንድ ሰው ራሱ ልክ በቃ ይሄ በሚኮላተፍበት ሰዓት ላይ ሊቀየሩ የሚችሉ በጣም ሴንሲቲቭ የሆኑ ወርዶችን ለእንደዚህ አይነት ለመግባባት በእንደዚህ አይነት በጣም አደገኛ በሚባል ጊዜ ላይ ለመግባባት ለተግባቦትነት መጠቀም አይመጣውም ወይ ደግሞ መጠቀም አይችሉም። ሪስኪ ነው በጣም። ስለዚህ ይሄ መሆን አይችልም። ስለዚህ ላንጉጅ ነው ዋናው። ላንጉጁ በሚመረጥበት ሰዓት ላይ ግን ይሄ ነገር በደንብ ተደርጎ ስፔሲፋይ መደረግ አለበት። ያ የሚጠቀሙት ወርድ በደንብ ግልጽ የሆነ አምቢጊየስ ያልሆነ መሆን አለበት። ሲቀጥል ኮዱ የሚጠቀሙት ኮድ ሴክሬት መሆን የለበትም። ምክንያቱም ኮዱን በሚያመጡበት ሰዓት ላይ ኮዱ ለተግባቦት ነው የሚሆነው እንጂ ይሄ ሴክሬት ሚስጥርን ለማስቀመጥ አይደለም። ለምሳሌ የስለላ ኤጀንሲዎች ሊሆኑ ይችላሉ ወይ ደግሞ ውትድርና አካባቢ ሊሆኑ ይችላል። እንደዚህ አይነት ኦፕሬሽን በሚኖርበት ሰዓት ላይ የሚጠቀሟቸው ሴክሬት ወርዶች አሉ ወይ ደግሞ ኮዶች አሉ። ኢቨን አንደኛውን ራሱ ወታደር ስሙ በሚጠራበት ሰዓት ላይ ፊልሞች ላይ ምናምን ነገር ሰምተን ነበር አይደለ? የሚጠራሩባቸው የኮብራ ምናምን የመሳሰሉት ነገሮች አሉ። ላይክ እነዚህ ኮዶች ናቸው ግን ወይ ደግሞ ሲክሬት ናቸው። ኮድ ናቸው፣ ሴክሬትም ናቸው፣ በሚስጥር የተጠበቁ ናቸው። ግን ጀስትን ሂውስ የሚለው ግን እነዚህ ላንጉጆች ግን ለመግባባት የምንጠቀማቸው ላንጉጆች ሴክሬት መሆን የለባቸው፣ ኮድ መሆን አለባቸው። ምክንያቱም ኮድ ማለት ለምሳሌ ሂድ ለማለት 3 ቁጥር ልንጠቀም እንችላለን። ስለዚህ ሂድ ከማለት ይልቅ 3 ቁጥር ማሳየት ይቀላል አይደለ? ሩቅ ለሩቅ ሆኖ ለምሳሌ መታየት የሚቻል ከሆነ እና ከተግባባ የሆነ ሰው ኮድ ቢያወጣለት ለ3 ቁጥር በቃ ሂድ ማለት ነው ብሎ ኮድ ካወጣለት በሚታዩበት ሰዓት ላይ ሂድ ለማለት ላይመቸውና ላይደርስበት ስለሚችል 3 ቁጥርን ያሳየዋል። ኦኬ ሂድ ማለት ነው። ከዛ እኔ እየታየኝ ያለው ነገር መጥፎ ነው ለሚለው ደግሞ እንበልና 8 ቁጥር አሳይን ተደረገ። እሺ 8 ቁጥር እንኳን ሁለት እጅ መጠቀም ሊያስፈልግ ይችላል። 5 ቁጥር ተባለ። ስለዚህ 5 ቁጥርን ሲያሳየው ያንን ሚኒንግ ይረዳዋል ማለት ነው። ስለዚህ ኮድ ነው ግን ሚስጥር መሆን የለበትም። ለምሳሌ ቢታወቅ አይ በቃ ይሄ ነገር ታውቋል ምናምን ላይ ይባል ይችላል። ስለዚህ ሚስጥር መሆን የለበትም ብሎ ነው የተናገረው። ኮድ ቢሆን ጥሩ ነው ግን ኮድ መሆን አለበት ግን ሚስጥር መሆን የለበትም። ሁለተኛው ላይ ያልኳችሁ ላንጉጅ አንደኛው ነው ቅድም እንዳልኳችሁ አስፔክቶቹ። ሁለተኛው ደግሞ ፕሮሰስ ወይም ደግሞ ፕራክቲስ ነው ወሳኙ ነገር። እሱ እንደተናገረው ምንድነው በእግር ኳስና በዚህ በእነሱ በሮያል ኤር ፎርስ ፓይለቶች መካከል ደግሞ ባለው በዛ ከባቢ ያለው ግንኙነት ምንድነው? ብዙ ጊዜ ሌክቸሪው አለናል ፕራክቲስ ለማድረግ ሌክቸሪ አለ። ምክንያቱም ኦፕሬሽን የምንላከው በጣም ከስንት አንድ ጊዜ ነው። ስለዚህ በጣም ሰፋ ያለውን ጊዜ ፕራክቲስ በማድረግ ነው የምናሳልፈው። ስለዚህ እነዚህን ደግሞ በደንብ ኮሚኒኬት ለማድረግ በየጊዜው ፕራክቲስ መደረግ አለበት። ምክንያቱም እንዳልኳችሁ 3 ቁጥርን ሂድ ለማለት 3 ቁጥርን ተጠቅሞ በጣም ፕራክቲስ ካላደረገ በሚደነግጥበት ሰዓት ላይ 3 ቁጥር ሲባል ሊጠፋበት ይችላል። ግን ምንድነው ቅድም አንድ ነገር ብያችሁ ነበር አለ ትሬን ሃርድ ፋይት ኢዚ የሚባለው ነገር ልክ በፋይት ጊዜ ወይ ደግሞ ልክ በቃ ያን ነገር መደረግ ባለበት ሰዓት ላይ ነርቨስነስ ሊፈጠር ይችላል። የሆነ ሰው ሊፈራ ይችላል፣ ሊተባ ይችላል። በዛ ሰዓት ታዲያ ልክ የሆነ ነገር በጣም በተደጋጋሚ ስታደርጉት በቃ ይሄ ምንድነው ዲፎልት ነገር ይሆናል። በቃ ዝም ብሎ አለ አይደለ እንደ ሪፍሌክስ አክሽን ሊደረግ ይችላል። የሆነ ሰው ለምሳሌ በጣም ፕሬሸር ውስጥ ሆኖ መጠቅለል እንጀራ መጠቅለል ኦፍ ኮርስ በጣም ሊያቅተው ይችላል። አያቅተውም እያልኩ አይደለም፣ ግን አትሊስት እንጀራ መጠቅለል የሚያቅተው ሰው የሚኖር አለ ብዬ አላስብም። ስለዚህ እንደዚህ አይነት በጣም ሲምፕል የሆኑ ነገሮችን ማድረግ ይቻላል በፍርሃትም ጊዜ። ስለዚህ እንደተናገረው በጣም ብዙ ፕራክቲስ መደረግ አለበት። የእግር ኳስም ተመሳሳይ ነገር ነው። ምክንያቱም ጨዋታ የሚኖረው ግፋቢል በሳምንት 2 ቀን እሱንም ከስንት አንዴ፣ አለዛ ምናልባት እንደ ቦክሲንግ ዴይ ካልሆነ ወይ ደግሞ አንዳንዴ በየ3 ቀኑ የሚደረጉ ጨዋታዎች ካልሆነ በስተቀር ብቻ በዛም አለ በዚህ በሳምንት ውስጥ 2 ጨዋታ አንድ ቲም አደረገ ቢባል
ላይክ ተጨማሪ ሰዓቱን ሳንጨምር 180 ደቂቃ ነው የሚጫወተው አይደለ? እንበልና 20 ደቂቃ እንኳን ብንጨምርበት 200 ደቂቃ ነው የሚጫወተው። ካለው ከ7 ቀን ተጫወተ ተብሎ 200 ደቂቃ ብቻ ነው የሚጫወተው። ስለዚህ የቀረውን በፕራክቲስ ነው የሚያሳልፉት። ስለዚህ የኤርፎርሶቹም ኦፕሬሽናል ታይም የሚሰጣቸው ኦፕሬሽናል ዲዩቲ የሚሰጣቸው በየሆነ ጊዜ ነውና ብዙ ታይማቸውን በፕራክቲስ ነው የሚያሳልፉት። ሶ እግር ኳስም ይሄ ሌክቸሪ ስላላቸው ፕራክቲስ ቢያደርጉ ጥሩ ነው የሚል ሀሳብን ሰንዝሯል። ሁለተኛ ደግሞ በዚህ ጉዳይ ላይ ሀሳብ የሰጠችው ደግሞ ማንዲ ሂክሰን የምትባል የ30 ዓመት ኤክስፔሪየንስ ያላት የቀድሞ ፓይለት ነች። የመጀመሪያዋ ሴት ፓይለት ነች። ቶርኔዶ GR4 የሚባለውን ፕሌን ወይ ደግሞ ጄት ለመንዳት የመጀመሪያዋ ሴት ፓይለት ነች እና እሷም ስለዚህ ጉዳይ በደንብ ስላስፈላጊነቱ አወራችና በተደጋጋሚ የሚጠቀሟቸውን 3 ወርዶች ቅድም እንዳልኳችሁ የላንጉጅ ጉዳይ ላይ ፕሪሳይስ መሆን አለበት ምናምን የመሳሰሉት ነገሮች አሉ ብያቸዋለሁ አይደል? 3 ዋና ዋና የሚባሉ ወርዶችን ጠቅሳለች። እነሱ ምንድነው? ሮጀር የሚባል አለ። ከዛ በኋላ ደግሞ ሜዴ የሚባል ነገር አለ። ትርጉማቸው ምንድነው? ሜዴ ካለ ለምሳሌ ዳንጀር ነገር መጥቷል፣ ላይፍ ትሬትኒንግ የሆነ ሲቹዌሽን ተፈጥሯል ማለት ነው እንጂ እንዲሆኜ በዚህ ገብቼ በዚህ ወጥቼ ምናምን ብሎ አይደለም የሚናገረው። ሜዴ ካለ ኦፍ ኮርስ ፊልም ካያችሁ ብዙ ጊዜ የሚሊተሪ ፊልሞችን የውጭ ፊልሞችን መታዩ በእርግጠኝነት ምን እያልኩ እንደሆነ ይገባቸዋል ብዬ አስባለሁ። ብዙ ጊዜ ሜዴ ሜዴ እያሉ ሲነጋገሩ ሰምተን ነበርና እዚህ ጋር የተቀመጠው ተርሚኖሎጂው ምንድነው የሚለው ነገር ስንመለከት ዳንጀር ውስጥ ነኝ ለማለት የሚጠቀሙ ሮጀር ዛት ደግሞ ምናምን ሲሉ ደግሞ ሰምታችኋል ብዬ አስባለሁ። ተቀብያለሁ ወይ ደግሞ ገብቶኛል ሙሉ በሙሉ ተረድቼዋለሁ ብሎ እንደመናገር ነገር። ከዛ ውጪ ደግሞ ቢንጎ ፊውል ብሎ ደግሞ የሚናገሩበት ደግሞ አጋጣሚ አለ። ይሄ ምንድነው? ቢንጎ ፊውል የሚባለው ዘሚኒመም ጋስ ወይ ደግሞ ዘሚኒመም ፊውል ልክ ያንን ጄት ያንን ፕሌን ለማንቀሳቀስ የሚረዳው ነውና እየጨረስኩኝ ነው የሚለውን ነገር ሲግናል ለማድረግ ይረዳል። ስለዚህ እነዚህ ነገሮች ስፔሲፊክ መሆን አለባቸው። እንዳልኳችሁ ቅድም ጀስትን ሂውስ እንደተናገረው እንደዚሁ በቃ ይሄ በጣም ፕሪሳይስ መሆን አለባቸው፣ ማጠር አለባቸው፣ ኮድ መሆን አለባቸው፣ ግን ሴክሬት መሆን ግን አይጠበቅባቸውም ብሎ ተናግሮ ነበረ። ከዛ ውጪ የተጨመረው ነገር ምንድነው? ሂክሰን የጨመረችው ነገር ደግሞ ምንድነው? የሃንድ ሲግናልን አስፈላጊነት ነው። ቅድም እንዳልኳችሁ 3 ቁጥር 4 ቁጥር የመሳሰሉት ነገሮች የሃንድ ሲግናል ካለ ሞር እርስ በርስ ለመግባባት ኮሚኒኬት ለማድረግ በጣም ይረዳልና ወሳኝ ከሚባሉት ነገሮች መካከል እንዳልኳችሁ የሃንድ ሲግናል አለ። እንደ ሜዲ አይነት ደግሞ እጥር ምጥን ያሉ በደንብ ክሊር የሆነ ሜሴጅ የሚያስተላልፉ እንደዚሁ ሀሳቦች አሉና እነዚህ ነገሮች ሞር ኮሚኒኬሽንን ለመርዳት ጥቅም ላይ ይውላሉ ብላ እንደምታስብ ተናግራለች። ጀስትን ሂውስ እና ማንዲ ሂክሰን የተባሉት እንግዲህ 2 ፓይለቶች RAF ወይንም ደግሞ ሮያል ኤርፎርስ የሬዳሩ አባል የነበሩ ሰዎች እንደዚህ የተናገሩበት አጋጣሚ አለና ሚኬል አርቴታም ይሄን ነገር ተረድቶት ይሄን ነገር ሰምቶ ከነሱ ልምድ ለመቅሰም እንዳልኳችሁ ሜዴ ሲባል የሆነ ነገር እንደሚታወቀው ሁሉ ተጫዋቾችም ልክ ሩጥ ለማለት የሆነ ነገር ለማለት በቃ በትንንሽ በሲምፕል ወርዶች ያን ነገር እንዲጠቀሙትና ሜዳ ላይ ያው ጥቅሙ መቼስ ግልጽ ይመስለኛል አይደል? ወደፊት ሩጥ ከማለት የሆነ ለምሳሌ አሮን ነው ላይክ አር ቢባል ለምሳሌ አሁን በቃ ወደዛ ሂድ ከዛ ዩ ሲባል የሆነ እንደዛ ነገር እንደሱ አይነት ነገር ክሬት ቢያደርግ በተሻለ መልኩ ለመግባባት በደንብ ደግሞ ተግባባ ማለት ደግሞ ብዙ ነገር ይቀላል አይደል? ለምሳሌ ተጫዋቾች እኮ ሁሉ ጊዜ በየጨዋታው በየሳምንቱ አንድ ላይ ይጫወቱ የሚባለው ያንን ኬሚስትሪ እንዲያገኙት። አንዳንድ ጊዜ ይታወቃል። በቃ ተጫዋቾችን ከሰማችሁ እንትና የሚባለው ተጫዋች መቼ ምን አይነት ሩጫ ላይ እንደሚሮጥ አውቃለሁ። ታስታውሱ እንደሆነ አንድ ጊዜ ዲሚታር ቤርባቶቭ ስለ አንድ ሞመንት አስታውሶ ነበር። ይህንን ነገር ኢንሲደንቱን ታስታውሱትም እርግጠኛ አይደለሁም። ኢንተርቪውን የሰማው ጊዜ በደንብ ስለማስታውሰው ነው። ያ ምንድነው? አንድ ክሊፕ ነበረ። ቤርባቶቭ ከመሃል ሜዳ ወደዚህ ያለው የራሱ የማንቸስተር ዩናይትድ ጠርዝ ጀምሮ ኳስ ፓስ ያደርግና ልክ እዛ ቦታ ላይ ሲደርስ ናኒ ኳሱን በሚያገኝበት ሰዓት ላይ በጣም እየፈጠነ አልነበረም ቦታ ሲይዝለት የነበረው። በቃ ቀስ እያለ የተረጋጋ ነበር። በሶምሶማ ነበር ቦክስ ውስጥ ደረሰ። ናኒ ያቀበለው አገባው። ስለዚህ ኢንሲደንት በሚናገርበት ሰዓት ላይ ምን ብሎ ነው የተናገረው? ናኒ አለ ምን አይነት ተጫዋች እንደሆነ አውቃለሁ። ኳስ ሰጥቼው ወዲያው በደብል ፓስ የሚመልስ ተጫዋች እንዳልሆነ ይታወቃል። የሆነ አብዶ ለማድረግ ይፈልጋል። የሆኑ ነገሮችን መስራት ይፈልጋል። ስለዚህ ያን ነገር እስኪያደርግ ድረስ እኔ ታይም አለኝ። መሮጥ አይጠበቅብኝም፣ ጉልበቴን ማባከን አይጠበቅብኝም። ቀደሜ ደግሞ ከደረስኩኝ አንደኛ ራሴን ማርክ አስደርጋለሁ፣ ሲቀጥል ደግሞ ፍረስትሬት ነው የማደርገው። ስለዚህ ቀስ ብዬ ሄድኩኝ። እንዳልኩትም ደግሞ እሱ አብዶ ለማድረግ ሞከረ። ኳሱን ቶሎ አለቀቀውም። ሲለቅልኝ ግን ትክክለኛው ቦታ ላይ ነበርኩኝ፣ አስቆጠርኩት ብሎ ተናግሯል። ይህን ተግባቦት በጣም በረጅም ጊዜ አንድ ላይ ከመጫወት የመጣ ልምድ ነው። ስለዚህ ምን ያህል ኢፌክቲቭ እንደሆነ ይታወቃል። ሚኬል አርቴታ ተጫዋቾች አንድ ላይ በመጫወት የሚያመጡት ልምድ አለ፣ የሚያመጡት ኬሚስትሪ አለ።
እንደዚህ አይነት ደግሞ ፕራክቲስ ላይ ቅድም ጀስትን ሂውስ እንዳለው ደግሞ ፕራክቲስ ላይ ሁሌ በደንብ በመስራት ደግሞ ጠንክረው ከዛ በኋላ ሜዳ ላይ ተግባቦታቸውን ጨምሮ እንግዲህ ያው ዝሮ ቅድም እንዳልኳችሁ ሀሳቡ ሻምፒዮን ለመሆን ነው። ስለዚህ ሻምፒዮን ለመሆን በቃ ማይፈነቅለው ድንጋይ እንደሌለና ሁሉንም ነገር አስማች አስ ፖሲብል ለማድረግ ጥረት እያደረገ እንደሆነ የሚያሳዩ ምልክቶችን ተመልክተናል። እናንተስ ምን ታስባላችሁ? ይሄ አይዲያ ትክክል ነው ወይ? በምን አይነት መልኩ ትረዱታላችሁ? አዎ ማድረግ አለበት ወይንስ ከሜዳ ውስጥ ጋር ምንም የሚያገናኘው ነገር የለም ዝም ብሎ በሌላ መልኩ ቢዘጋጅ ይሻላል የሚለውን ነገር ኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። ለዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሆንላችሁ።